በአማራ ህዝብ ትግል ማዘን ሳይሆን ጥላቶቻቸው ያዘጋጁላቸው ወይም እንዳዘጋጇቸው የአማራን ትግል አዳክሞ ጠንካራውን ኃይል በትኖ ከዛ በኋላ ለጥላት አሳልፎ መሸጥ ነው። እስክንድር የአማራ ህዝብ ሾተ ላይ ነው ከኋላ እየተከታተለ የሚወጋ። ይሄ ሾተ ላይ ደግሞ በግልጽ መድኃኒት ሊፈለግለት ይበጃል። ያ ካልተደረገ ግን ወደፊትም ይቀጥላል ማለት ነው። የት ድረስ ውጭ ሀገር የት ድረስ እንደተዘረጋ መረቡን እናውቃለን፣ ሴራውን እናውቃለን። የት ድረስ እንደተዘረጋ በትክክል ስልጣናቸው ያልተሳካላቸው ለ60 እና ለ70 ዓመት ሲቃዡ የነበሩ አካላት እሱን ደግፈው እሱን ተገና አድርገው የሽግግር መንግስት ብለው አማራውን ወደ መቃብር ለመክተት ነው። እስቲ ለአንዳንዶቹ የዘውዱ ርዝራዥ ሆኑ ማለት ነው። አማራውን ከነመጨረሻው መጨረስ ጭሬ ላፍሰው እንዳለችው ዶሮ አማራውን ከነመጨረሻው ወደ መቃብር መክተት ነው ሴራ። ይሄን ደግሞ የአማራ ህዝብ ልብ ሊል ይገባል። ቀላል እንዳይመስለው። ሸዋ ላይ የተደቀነው አደጋ ሸዋ የብሔር ብሔረሰቦች ቦታ ነው ተብሎ ብሔረሰቦችን ይዣለሁ ብሎ ነገ የሽግግር መንግስት ለመመስረት ነው ሁሉ ጥድፊያ። በምንም ተአምር ደግሞ እኛ ድርድር የሚል ነገር አንሰራ፣ አይሆንም። ስር ነቀል ለውጥ ነው የምናመጣው። ብንደራደር እንኳን ከኢትዮጵያ ብሔረሰቦች ጋር እንጂ ካለው ወራሪና ገዳይ ቡድን ጋር አይደለም። ከየትኛውም ገዳይ ቡድን ጋር የአማራ ፋኖ አይደራደርም። በየትኛውም ያለ የአማራ ፋኖ ማለት ነው። ሰሞኑን በአንድነት የጋራ ወጥ ድርጅት ለመፍጠር እንቅስቃሴ ስታደርጉ ነበራችሁ። ለበርካታ ቀናት በጋራ እየተወያያችሁ ነበር። አንተም አርበኛ መከታውም፣ እስክንድርም፣ እነዘመነ ማስረስም፣ የጎንደሮቹም ሬወዳጆም ሌሎችም ሲሳተፉበት የነበረና ህዝቡ በጉጉት በተስፋ ሲጠብቀው የነበረው በአንድ በጋራ ሁኔታ አንድ ወጥ ድርጅት ትፈጥራላችሁ ተብሎ ሲጠበቅ ያልተጠበቀ ደግሞ ልዩነት ተፈጥሮ እስክንድር የአማራ ህዝባዊ ድርጅት መሪ ነኝ ብሎ ወጣ። በዛ ሂደት ውስጥ የነበረ ተሳትፎ ምንድነው? ይሄንንስ በእስክንድር በኩል አመቻች ኮሚቴ የተባሉት የአማራ ፋኖ ድርጅት መሪ ነው ያሉትን መግለጫና ሁኔታ እንዴት ትመለከተዋለህ? እናንተ ከሰጣችሁት መግለጫ ባሻገር ያንተን አስተያየት እስኪ ልውሰድና ለህዝቡ ያለውን እውነት አስረዳ። ትክክል። ምን አላቸው? አንድነቱን በሚሰራበት ሰዓት እንግዲህ መድረኩ ላይ ስብሰባ ላይ ያለን በድንገት ነው እስክንድርን ያው በድምጽ ነው ስሰማ ለእስክንድር ጥያቄ አቅርቤልን ነበረ። እስክንድር አንተ አማራ ፋኖ ውስጥ ምን ልታረገባህ ነው ያልኩት። አንተ አማራ ፋኖ ውስጥ ምን ልትሰራ ገባህ ስለው በቃ ይህን ጥያቄ እኔ መልሰዋለሁ አለ። ከዛ በኋላ ይህን ጥያቄ እኔ መልሰዋለሁ አለ። መልስ ሲባል ከዛ በኋላ ጥሎ ወጣ፣ መድረኩን ረግጦ። ያው አንዳንድ የዋሆች አሉ በእኛ ውስጥ የዋህነት ደግሞ በእንዲህ አይነት የፖለቲካ ውስብስብ ሂደት ላይ ጉዳቱ ነው የሚያመዝነው። እነኛ የዋሆች ደልለው ምን ብለው እንደገና መልሰውት ነው እንግዲህ ወደ አንድነት ድርድሩ የገባው። አንድነት ድርድሩ ላይ ስንገባ ምንድነው የተፈጠረው? እንግዲህ መስፈርት ነው። መስፈርቱ ተስማምተንበት ከጨረስን በኋላ አንደኛው ማንነት ነው የሚለው። ሌላው እንግዲህ ብዙ መስፈርቶች አሉ። መሬት ላይ የወረደ የፋኖ ትግል፣ በፋኖ ትግል ላይ ወይም በአማራው ትግል ላይ በስተጀርባ ምንም ጉዳት ያላደረሰ በአማራ ላይ የማያሴር ምናምን በቃ በርካታ መስፈርቶች አሉ። እስክንድርን ደግሞ በሙሉ እነኝህ መስፈርቶች አንደኛውም ላይ አያልፍም። 14 መስፈርቶች ናቸው። 14ቱንም አያልፍም። ስለዚህ በዚህ የመጀመሪያው መስፈርት በማንነት ጥያቄ ላይ ወድቃል። ከዛ ውጭ ያለው እንግዲህ እስክንድር አበጣባጭ ነው። ጎጃም የሰራውን እናውቃለን። የመላው አማራ ህዝብ ድርጅትን ምን እንዳደረገ እናውቃለን። ስለዚህ በጥቅሉ መስፈርቶችን የማያልፍ ነው እስክንድር። ወደዚህ አደረጃጀት እንደመጣ በራሱ በጣም ግራ ጋብቶኝ እኔም ጥያቄን ጠይቄያለሁ። ከዛ በኋላም እንግዲህ ከዛ እየተካረርን መጥተናል። እንግዲህ ወረራውም የተነሳው እንግዲህ ለዚህ ነው። ወረራውም የቀጥታ ወረራውም ከተለያዩ የአማራ ጠቅላይ ግዛቶች በገንዘብ እስከ 15,000 ብር የወር ክፍያ አድርጎ ነው ገዝቶ ያመጣቸው ተዋጊዎቹን ብርጌድ ጭምር ይገዛል። ስለዚህ ይህን ወረራ ያደረገው እኔ ጋር በዚህ ምክንያት ነው ማለት ነው። ከዛ በኋላ አንዳንድ የዋህ ወንድሞቻችን ደግሞ እስክንድርን ጠቆሙ። እስክንድር ለእጩ መቅረብ አለበት ተባለ። በዛ ምክንያት እንግዲህ ነገሮች እየተካረሩ መጡ። መውጣት ነበረበት። እሱ ግን የሚፈልገው ማተራመስ ስለሆነ ማፍረስ ስለሆነ የማፍረስ ስራ ስለነበረ ከዛ በኋላ ያደረገው እንግዲህ ምንድነው አድፍጦ ራሱን መሪ አድርጎ ይህንኑ ቢለውን የጦር ኃይል አድርጎ ከጎጃም ከጎንደርም የጠቃቀሳቸው አሉ። እነኛ ይሆናሉ አይሆኑም የማውቀው ነገር የለም። በእርግጥ ግን ጦርነቱ ላይ የተሰለፉ አንዳንድ ወገኖች አሉ። ስለዚህ በዚህ ደረጃ እንግዲህ ወደ ጠቅላላ ትርምስ መጥቷል ማለት ነው። ውጤቱም ይሄ ነው። እስክንድር ስልጣን የመያዝ አይደለም አላማው፣ አማራን የማተራመስ ነው። ስለዚህ የማተራመስ ስራ በዚህ ደረጃ ደርሷል ማለት ነው። ያሟላ ሰው በዚህ በመስፈርቱ ወድቋል። ስለዚህ እኛ ስራችንን እየሰራን ነው።
ከኛ ጋር ምንም ግንኙነት የለውም። መግለጫውንም የሰጠ ነው እንደዛ ነው። በአንድነቱን ለማምጣት ወይም መፍትሄ ለማበጀት ምን መደረግ አለበት ትላለህ? ይህንን ችግር ለመፍታት ለህዝቡም ለፋኖም የምታስተላልፈው መልእክት ምንድን ነው? እንደ አማራ ፋኖ ሸዋ እዝ ሰብሳቢነት እንዴት ከዚህ ችግር ይውጣ? ህዝቡ አንድነት ይፈልጋል። አማራ አንድ ሆኖ እንዲታገል ይፈልጋል። አንድ ድርጅት እንድትፈጥሩ ይፈልጋል። ይሄ ደግሞ አልሆነም። በዚህ ምክንያት በርካቶቹ አዝነዋል። ከዚህ አኳያ መውጫው መንገድ ምንድን ነው ትላለህ? አርበኛ አሰግድ መኮንን አንድነቱ ምንም አደጋ አልገጠመውም። ምን አላቸው? የማጥራት ስራ ነው የሆነው። ምክንያቱም እንዲያውም ትግላችን ወደ መጨረሻ ጠርዝ መድረሱንና የለየለት መሆኑን ነው የሚጠቁመው። ምክንያቱም ሰዎች እየተለዩ ነው፣ በራሳቸው ነጥረው እየወጡ ነው። ይሄ አጋጣሚ እንዲያውም ለእኛ ጥሩ ነው ብዬ ነው የማስበው። አንደኛ ትግሉ ወደ መጨረሻው እየደረሰ ነው። ሁለተኛ ነገር ችግሮቻችንን በተለይ እንደ እስክንድር ያሉ መሰሪ ሰዎችን በትክክል ህዝቡ እንዲረዳ ተደርጓል፣ ወይም ተረድቶታል በራሱ እስክንድር በራሱ ባመጣው። ስለዚህ አንድነቱ ላይ ምንም ችግር አልገጠመውም። አንድነቱ እንዲያውም በጠራ መሰረት ላይ አሁን እየቆመ ነው። ስለዚህ አንድነቱ የማይቀር ጉዳይ ነው። እንዲህ አይነት ትግሎች ደግሞ እንደነዚህ አይነት ያልተጠበቁ ነገሮችን ስለሚያስከትሉ ህዝቡ መደናገጥም ተስፋ መቁረጥም የለበትም። ትግላችን ግን ወደፊት እየሄደና ከምንም በላይ ደግሞ እየጠራ እንደመጣ በእርግጠኝነት መናገር እችላለሁ። ምክንያቱም የበግ ለምድ ለብሰው ከአማራው ተቀላቅለው የነበሩ እየተመነጠሩ እየወጡ ነው። ማንነታቸውን በራሳቸው እያወጡ ነው። ስለዚህ እውነተኛ አማራ ልጆች ወደ ትግሉ ምዕራፍ ደግሞ እየቀረቡ እየገቡ ስለሆነ በዚህ በኩል ምንም አንገት የሚያስደፋም ሆነ መመረበሽ ውስጥ የሚከት ምንም አይነት ነገር የለም። ስለዚህ የአማራ ህዝብ በትዕግስት መጠበቅ አለበት። በቅርብ ጊዜ እውነተኛ ልጆቹ አንድነቱን መስርተው ይወጣሉ። ምንም ትርምስ ቢፈጠር ምንም ቢደረግ ከአሁን በኋላ የአማራን ትግል ከ4 ኪሎ የሚመልሰው የለም። ይህም በእርግጠኝነት እነግርሃለሁ።